አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሀባይብ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ ሁላችንንም አላህ ይጠብቀን። እስኪ እዚህ ጋር የማሳያችሁ ማለት ነው ሰሞኑን ዩቲዩብ ያው ታውቃላችሁ በየጊዜው እንትኑን ይቀይራልና ላይቭ አገባቡን ምናምን የሆነ ሲስተሞቹን የተወሰነ ይቀይራቸዋል። ስለዚህ በተለይ እኛ እንደኔ ጀማሪ ይሆን ማለት ጀማሪ አዲስ ሞኒ የሆን ልጆች የተወሰነ ነገር ትንሽ ነገር ሲቀየር ያደናግራል፣ ለመነካከት ደግሞ የሆነ ያስፈራልና እስኪ ማለት እኔ አሁን እንትን ብሎብኝ በእንትን ለማሰር በር ለማሰር ከልክሎ ይዘግቶብኝ እሱን ያስተካከልኳትን ነገር ያስተካከልኳትን ላሳያችሁ ብዬ ነው ማለት ነው። ብዙ ልጆች ቤተሰቦች እንደዚህ ምዘያየራቸው በኖርማል እየገቡ ምን ሆናችሁ ነው ስላቸው ውስጥ አላስገባና ልናስር ስንል ምንድነው በር ልናስር ስንል እምቢ ያለን የሆነ ነጭ ነገር እየመጣ ዝግት እያደረገ እምቢ ያለን አላሳስርም አለን እያሉ ስላሉኝ ነው። ለዛ ነው እስኪ ቪዲዮ ከእንትን ካልሽ አጥር ያለ ቪዲዮ ስሪልን ብለውኝ ነው። እና እስኪ እንግባ ማለት ነው። ክሮም ላይ እንገባለን። ክሮም ላይ ይሄው እዚህ ይሄውና እዚህ ክሮም ላይ እንገባለን። ክሮም ላይ ከገባን በኋላ ሰርች ቦታው ላይ ማለት ነው እዚህ ላይ ያው ከመጀመሪያው ጀምሬ ላሳያችሁ ብዬ ነው። ሰርች ቦታው ላይ ይህ ነው ዩቲዩብ ስቱዲዮ ብለን እንጽፋለን እዚህ ጋር ማለት ነው። ሰርች ቦታዋን እንነካታለን። መጀመሪያ ይቅርታ የኔ ውዶች፣ ሰርች ቦታዋን እንነካታለን። ይሄው ሰርች ቦታዋን ከነካን በኋላ ምንድነው የምናደርገው? ዩቲዩብ ስቱዲዮ ብለን ነው የምንጽፈው። እኔ ግን ሁልጊዜ በየቀኑ ስለምጠቀምበት ላይቭ ስገባ ይሄው ተጽፏል ከታች ይሄ የምታዩት ማለት ነው። እናንተ ካልጻፈላችሁ ይችን የት ጋር ነው መጽፏት? ሰርች ቦታዋ ላይ እዚች ሰርች ቦታዋ ላይ ዩቲዩብ ስቱዲዮ ብቻ። እንደዚህ ዩቲዩብ ስቱዲዮ .com አይደለም የምትጽፉት፣ ይለያያል ሁሉም ማለት ነው። እንደዚህ ዩቲዩብ ስቱዲዮ ብቻ ነው የምትጽፉት። ይችን እዚህ ላይ ያለችዋን እዚህ ጋር ትጽፏታላችሁ ማለት ነው። እና አሁን እኔ እሱን ተጭኜ እገባለሁ። ይሄው ይሄንን ማለት ነው። ይሄንን ተጭኜ ስገባ አሁን የቀየረው በፊት ላይ ምንድን ነበረ? እዚች ላይ ሎጊንግ የሚል ነበር የሚመጣው እዚች ላይ ማለት ነው። የምታዋል ላይ እቺ በአረበኛ በእንግሊዘኛ ስላልተቀየረች ነው ተስጅል ድኹል ይላል በአረበኛ። በእንግሊዘኛ ምን ማለት ነው? ሳይን ኢን ብሎ ነው የሚመጣላችሁ ለእናንተ በእንግሊዘኛ እዚህ ላይ ማለት ነው። ሳይን ኢን ብሎ ነው የሚመጣላችሁ። ከዛ እሱን እንነካዋለን ይሄንን ማለት ነው። ከዛ በዩቲዩብ ስቱዲዮ አድርጎ ወደ ውስጥ ያስገባናል። እንጠብቀው ማለት የክፍሌ ዋይፋይ ሸበካው በጣም ደካማ ስለሆነ ትዕግስት ያስፈልገዋል። እዚህ ጋር አሁን እየመጣ ዘጋብን ያሉ ይመስለኛል ባልሳሳት። ይሄ ነው በቃ እየመጣ እንደዚህ ታረገብን። እንዴት ብለን በር እንሰረ እንደዚህ እየመጣ ዘጋብን ብለው ያሉት ማለት ነው። ይሄ እንደምታዩት ይሄ አሁን መጣ ፊት ለፊት ላይ እዛ ላይ እንዴት እናድርግ የሚለው መሰለኝ ባልሳሳት ማለት ነው። እና ይቻት ክሎዝ የምትል ይሄንን ለማጥፋት ይሄን ለመመለስ ይሄው ከታች እዚህ ጋር ማለት ነው ክሎዝ የምትላለይ በጎኑ ደግሞ ሴቭ የምትላለይ። እኛ ስለማንፈልገው ክሎዝ የሚለውን እንጫናለን ይችን ማለት ነው። ይሄው ክሎዝ የሚለውን ስንጫነው አበቃ ከፈተልን ማለት ነው። እና ከዛ በኋላ ያው ልጨርሰው እንግዲህ ማለት አዲስ ጀማሪዎችም ስላሉ ልጨርሰው። እነሱ አሁን ጓደኞች የችግራቸው ይች ነበረች። ያችን ክሎዝ የሚለውን ስንጫነው ይከፍትልናል ማለት ነው። ከዛ እዚህ ጋር የቪዲዮ ምልክቷል ከዚህም በፊት ቪዲዮ ሰርችበታለሁ ግን ከጀመርኩት አይቅር ብዬ ነው። ይቻት የቪዲዮ ምልክቷን እንጫናለን ማለት ነው። የቪዲዮ ምልክቷን ስንጫን ከዛ እዚህ ጋር ላይቭ የሚለውን እንነካለን። ሾርት አለ፣ ቪዲዮ አለ። በቃ ላይቭ የሚለውን እኛ ላይቭ ስለሆነ የምንፈልገው ላይቭ የምትለዋን እንነካለን ማለት ነው። ከዛ ይሄው በቃ ከዛ ያሰራችሁት እዛ ጋር አስራችሁ ስለመጣችሁ አለላችሁ። ደግሞ ያንን አስተሳሰሩን ከፈለጋችሁ ለማታቋት አዲስ ሞኒ ለሆናችሁ ከፈለጋችሁ ከዚህ በፊት የሰራው ቪዲዮ አለ እዛ ጋር ገብታችሁ ማየት ትችላላችሁ። እና ያስ ምንድነው ከዛ ጋር ስላስር ነው እዚህ ጋር ይመጣልናል መጨረሻ ላይ ያለው ማለት ነው። ላይቭ እንደገባንበት ራሱ እያሳየ ይመጣልናል። ከዛ ይሄንን ቪዲዮውን እንነካለን ማለት ነው። እኔ ይሄ ትናንትና የተጠቀምኩበት ነው ለእናንተ ለማሳየት ያህል ነው እንጂ ትናንትና ላይቭ ላይ ገብቼ የተጠቀምኩበት ነው ማለት ነው። ስለዚህ አሁን ሊመጣልኝ አይችልም። ዞሮ እህቶቼ ማለት ነው አሁን ዛሬ እምቢ ያለን ዘጋብን እንትን ለማሰር ላይቭ ላይ ያለውን ለማሰር እምቢ ያለን ለምትሉ ይሄ ነው በቃ ያንን ክሎዝ የምትለዋን ስትነኳት ይከፍታል ማለት ነው ውዶቼ።
እዚህ ጋር ደግሞ ውድ ቤተሰቦቼ ማለት ነው በኖርማን አገባብ ገብተን አዲስ ሞኒ የሆን ልጆች በኖርማን አገባብ ገብተን ልክ በፊት ሰዓት ስንሞላ እንደምንገባው አገባብ በኖርማን በሚንሸራተተው አገባብ ገብተን ከዛ ቤተሰቦቻችን ደግሞ በር እንዲይዙልን በኖርማን አገባብ ሲገባ ታውቃላችሁ፣ በር አይይዝም ማለት ነው። ማስታወቂያ አይመጣም እና ማስታወቂያ እንድመጣለን ሲፈልጉ እንዴት አድርገው ነው የሚገቡት እኛ ጋር የሚለውን ነው የማሳያችሁ። ታውቃላችሁ በእንትን ሲገባ ማለት ነው በኖርማል ሲገባ እንትን የለምና ከዛ እንዴት አድርገው ነው የሚያደርጉት። በኖርማል የምንገባው እኛ ወደን አይደለም። አንደኛ ወይ እምቢ ሲለን ነው ወይ ደግሞ ሸር ስለማያደርግ በማስታወቂያ በበር ስንገባ ሸር አያደርግም፣ ሰው ጋር አይደርስም፣ ጭራሽ ሰው ሸር አያደርግም ማለት ነው። የሚመጡት እነማን ናቸው? የደወል ምልክቷን የተጫኑት እና የምንዘያየራቸው ሰዎች የኛ የሆኑ ሰዎች ናቸው የሚመጡት። ሸር አያደርግም ማለት ነው። ስለዚህ ያ እንዳይሆን አንዳንድ ቀን ያው በእንትን እንገባለን፣ በኖርማል እንገባለን እና እንደዛ ሲሆን ደግሞ የኛ የሆኑ ሰዎች የቅርብ ሰዎች በር እንዲይዝልን ማስታወቂያ እንድመጣለን እንትን ብለው ሊገቡ ሲፈልጉ እንዴት ነው የሚገቡት? ያው ለማታውቁት ማለት ነው። አንዳንድ ልጆች አሁን እያወቁ ነው፣ ግን ለማታውቁት እንዴት ነው የምናደርገው? ያው ዩቲዩብ ላይ እንገባለን። ከዛ ቆይ አያት ጋር ነበርኩ፣ የራሷ መጣ። ከዛ የምንዘይረውን ሰው እንፈልጋለን ማለት ነው። የምንዘይረው ሰው ማን ነው? ለምሳሌ አሁን ሀያት በኖርማል ነው ዛሬ የገባችው። ሀያት ጋር ልግባ፣ ሀያት ጋር ማለት ነው። ይሄው ገባሁ ሀያት ጋር። ከዛ ያው እንደምታዩት እሱ አሁን በኖርማል ነው የገባችው። ከዛ ላይክ አረጋታለሁ። ያው ቅድም ላይክ ስላረኳት ላይክ አረጋታለሁኝ፣ ሰላምታዬን አቀርባለሁኝ። ከዛ ወዲያውኑ ፕሮፋይሌን እጫናታለሁ። ይችን ፕሮፋይሌን እጫናታለሁ ማለት ነው። ፕሮፋይሌን ከተጫንኩኝ በኋላ እንደዚህ ይመጣልኛል። ከዛ እዚህ ጋር እንደምታዩት ፕራይቬት ብሎ ቅድም የዘየርኳት ቪዲዮ ነበረ፣ የኖርማል ቪዲዮ ዘይር ያልነበረ እሷ ላይቭ ላይ እያለሁ ማለት ነው። ከዛ የመጣልኝ ይሄው የእሷ የኖርማኗ ቪዲዮ ነው፣ ፕራይቬት ብሎ የመጣልኝ ማለት ነው። ይሄ የምታዩት ቪዲዮ ባልዘይራ ኖሮ የላይቭ ቪዲዮ ነበር እዚህ ጋር ፕራይቬት ብሎ የሚመጣው። ስለዚህ እናንተ የላይቭ ቪዲዮ ነው የዛ የምዘይሩት ሰው የላይቭ ቪዲዮ ነው እዚህ ላይ ፕራይቬት ብሎ የሚመጣላችሁ ማለት ነው። ከዛ ያንን እንጫነዋለሁ ፕራይቬት የሚለውን። ከዛ ይሄው ቪዲዮ መጀመሪያ ላይ አለ፣ ያው እኔ ስለዘየርኳት እንደነገርኳችሁ። ከዛ ይሄውና የላይቭ ቪዲዮ ይሄው ላይቭ የገባችበት ማለት ነው። ይሄንን እንጫናለን። ይሄንን ስንጫነው ይሄው ማስታወቂያ መጣ ቀጥታ ማለት ነው። አያችሁት? እሷ እዛ በኖርማል ነው የገባችው። ማሻአላ በኖርማል ነው፣ ሰው ይገባል፣ አላፊ አግዳሚውም ይገባል፣ መደማመር የሚፈልግ ይደማመራል። ምን ይላል? በቃ አሪፍ ነው። ከዛ እኛ ደግሞ ያው በቅንነት ማለት ነው፣ ስንት ቅን ሀሳቢ ልጆች አሉና እነሱ በእንደዚህ ሊገባ ሲፈልጉ ይሄው አለቀ ገቡ ማለት ነው በእንደዚህ። ከዛ ይሄው በቃ ልክ እንደዛኛው እንደ ብብር እንደሚገባው እንደዛ ሆኖ እንደዛ አይነት ሆኖ ይመጣል ማለት ነው። ይሄው እንደምታዩት ልክ እንደዛ ሆኖ ይመጣል፣ አሰራንቱ ነው ይቀየራል ማለት ነው። ከዛ ይሄው በቃ እንትን ብላችሁ አንዳንዱ በየ6 ደቂቃው በየ7-8 ደቂቃው ይመጣል በራሱ ጊዜ ላይቭ ማስታወቂያው ማለት ነው። አንዳንዱ ደግሞ ወጣችሁ እንደገና ስገቡ ነው ማስታወቂያ የሚመጣው። እና ይሄንን ይመስላል። እንደዚህ እያደረግን በቅንነት ብንረዳዳ አሪፍ ነው ብዬ እላለሁኝ ማለት ነው። በጣም ነው የማመሰግነው። ላይክ እና ሰብስክራይብ ማድረጋችሁን አትርሱ የኔ ወዶች። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። እስካሁንም አበረታታችሁኛል፣ እዛ አድርሳችሁኛል። ላይክ እና ሰብስክራይብ በማድረግ አበረታቱኝ ሀባይብ። ከልብ ነው የማመሰግነው። ሁላችሁንም በያላችሁበት አላህ ይጠብቃችሁ። ሁላችንንም አላህ ወጥቶ ከመቅረት አላህ ይጠብቀን። አገራችንን ሰላም አድርጎ እኛንም ከርዚቅ ጋር ከሀብት ጋር በሰላም ለሀገራችን አላህ ያብቃን። ቤተሰቦቻችንም ደህና አድርጎ ከቤተሰብ ጋር በሰላም የምንገናኝ አላህ ያድርገን የኔ ወዶች። እና ይሄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።